ብታሳያቸው ለሰይድ ምን አለበት እንዴ? እሷ እኮ ልጆችን የወለደችው ሀዩ ሳይሆን ሰይድ ነው ማለት ነው። ልጆቹ የሀላል የሰይድ ልጆች ናቸው። ግን ሱመያ በዚህ ልክ መጨከንዋ እኔ እንጃ። ያነክለ እስከሚያለቅስ ድረስ ስንት ቦታ ተንከራተ፣ ስንት ቦታ ብቻ እሱ ልጆቹን ለማየት ማለት ነው። እሱ ሀዩን ወዶት ወይንም ለትዳር ፈልጓ ሳይሆን የዛኔ ራሴን አጥፍቼ እሞታለሁኝ በረኪና እጠጣለሁ ምናምን ስትለው ያው አሳዘነችውና በውሃነቱ ሀዩን ደግሶ አግብቶታል ማለት ነው። በነገራችን ላይ በእስልምና እስከ 4 ይፈቀዳል። አቅሙ ከቻለ የአንዷን ሀቅ ከቻለ እስከ 4 ይቻላል ማለት ነው። ሁላችንም እናውቃለንና ሱመያ በዚህ ያክል መጨከን እኔ እንጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት ተረፈዳችሁ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም ለመልካም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ይበልኝ ያልኩኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትና ጠይቃችኋለሁ። የሆናችሁ ደግሞ ላይክ ሼር አድርጉት፣ አይከፈልበትም። እንግዲህ በአዲስ ቪዲዮ መጥቻለሁ ዛሬ። በነገራችን ላይ ማለት ነው ሱመያ በፊት ያኔ ወዳት ነበር። በጣም ወዳታለሁ እና አከብራታለሁ እንደ ማንኛውም ሰው። በጣም ታታሪ ልጅ ናት። ሰኢድ አልተሳሰተም። አንድ ወንድ ልጅ የአንዷን ሀቅ ከቻለ የአንዱን ሚስቱ ሀቅ ከቻለ እንኳን 2 3 ይቅርና 4 ማግባት ይችላል ማለት ነው። እሱ ደግሞ ሀቅሙ እስከቻለ ድረስ ማግባት መብቱ ነው። ያኔ አለማስፈቀዱ ስህተት ቢኖረውም ግን ማግባቱ ደግሞ መብቱ ነው። እኛ ሴቶኛ እንጂ ወንዶች እስከ 4 ይፈቀዳል። አቅማቸው ከቻለ የእሷን የአንዷን ሀቅ ከቻለ ይፈቀዳል ማለት ነው። በእስልምና እስከ 4 ይፈቀዳል። ሁላችንም በሸሪያ እስከ 4 ይፈቀዳል ማለት ነው። የአንዷን ሀቅ ከቻለ እስከ 4 ይፈቀዳል። አልሙህም ሰጊድ የኢትዮጵያ በገባበት ሰዓት ሀዩን ፕራንክ አድርጓት እሷ ለእውነት አድርጋው ራሴን አጥፋለሁኝ በረኪና የጠጣለሁኝ እንዲሁም ከሞትክ በአንተ ሰበብ ነው ብላ አስፈራርታው በግድ እንትን ብለው አግብቶታል ማለት ነው። ያው ኒካ አስሮ በትልቅ ድግስ ሰርግ ነው ያገባት የነበረው። እሷን ካገባ ጀምሮ አንድ ቀንም ደስተኛ ሆኖ አያውቅም። እንደምታዩት የመን በነበረችበት ሰዓት ሱመያ 3 የመን ተመላልሷል። በነገራችን ላይ ትራንስፖርት የሚያውቀውና በጣም ትራንስፖርት እንትን ይበላል። ያው ይሄን ሁላ ተቋቁሞ ችሎ ሱመያን ለመፈለግ 3 በባህር ማነው የመን ሄዷል። ያን አንዴ በሆቴል ስትደበቅበት፣ አንዴ በምን ስትደበቃ፣ አንዴ ከሀገር ወጥቻለሁ፣ አንዴ እዛን እያለች በጣም ተንከራቱ ነበር። ግን በዚህ አጋጣሚ ልጆቹን ሄዶ ማየት መብት አለው ማንም ሰው ማለት ነው። አረቦች ራሱ ከምስቶች ሲፋቱ ልጆቹን በሳምንት አርብ ወይንም ቅዳሜ ወይንም እሁድ ሄዶ ምሳ ቁርስ በልቶ አይቶ አባቱ ሌላ ቦታ አዝናንቶት ነው የሚመለሱት። ወላሂ እኔ ባለውበት ቤት አለች አንድ ሴት 2 ልጆች አላት የነፈታ ያመጣች ማለት ነው። እና እንኳን እነሱ ይቅር ነው የነሱ አረቦችም አሉ። ሲቀጥል ደግሞ ሱመያ ልጆቹን አለማሳየትሽ ለምን ልጆቹን ግዴታ እኮ ማያሳያት አለበት ማለት ነው። ምክንያቱም ልጆች ጋጋሉ። እሱ በጣም ልጆቹን መወዳቸው ያኔ እሷም ልጆቹ ስለሚወድ ነው እንደምታረገውና አንዴ ጎንደር ይነስልን ጎንደር ማነው ጎንደር ይነስልን ጎንደር ሄዳ ድሬዳዋን ስትር ድሬዳዋ ሄዳ አዲስ አበባን የሌለበት ያልተንከራተበት የለም። ወላሂ አቁ ራሱ ይዘሻል። ሀራም ነው ማለት ነው። ተገቢ አይደለም። ይሄን አልክል የሚነትፍቶ ነው እንዴ? እሷ እኮ ከዚህ በፊት ሳታገባ በፊት አረብ ካገባ ችግር የለም ፍቃደኛ ነን ብላ ነበር። ለምን የአረቦችን ከሚገባ የኛ ዜጋዎች ይሻላል፣ ኢትዮጵያ ዜጋ ይሻላል። ሲቀጥል ደግሞ አዩ የምታደርገው ነገር ተገቢ አይደለም። አይታችኋል። ባለፈው ሱመያን ያገኘሁት ነይሉ ስደሽና ዳሳይር ስትላት ጓደኛዋን እንዴት እንዳረገቻት በመጣሽበት መንገድ የኮንትራት ባጃጅ ይዘልሽ ቀጥ ብለሽ ውጪ ብላ በጥፊ እንዲሁም ዱላ አንስታለት ነበር። ያው ሰኢድ ነው መጥቶ እያገላገላት ማለት ነውና ግን አሁን በሰሙኑ አይታችኋል እንዴት እንደሚያለቅስ። እኔ አሳዝናኛው ያገባዋት እንጂ ሀዩን ራሷን ከማጥፋት ነው ያገባሁት እንጂ ወድጃት አይደለም፣ ወይንም ለትዳር ፈልጊያት አይደለም። አሁን ራሱ እየፈራው ነው መድኃኒት ታበላኝች ብዬ እየፈራውሽ ነው ብሎ ለራሷ በግልጽ ነግሯታል ማለት ነው። ምክንያቱም ሀዩ በጣም ነው የምታስፈራው። የመጣውላ በዱላ ነው የምታባረው ማለት ነው። ከዚህ በፊት አይታችኋል። አንድ ወንድማችን ጥርሱን እርግፍ አድርገዋለች።
አንድ እህታችን ደግሞ አይታችኋል፣ ከቤት አባራ እንዴት አደናግራ እንዳወጣቻት ሁላችንም አይታንና ያኔ ሰኢድ ጥፋቱ እኔ እንጃ። ያው የእሷን ህይወት ለማትረፍ ነው እሷን ያገባ የነበረው አባባሉም ማለት ነው። አይታችኋል ቪዲዮቸው ሁላችንም አይተናል። ተቃቆርጦ የመጣው በቲክታክም በዩቱብም ማለት ነው። ሲቀጥል ደግሞ ሱመያ በሩቅ እንኳን ሆና በዘመድ ወይንም እሷ ከደበራት ለሱ ከመገናኘት ከደበራት ልጆቹ እንኳን በዘመድ ብታሳዩ ወላሂ ምንም አይደለም። አንድ አመት ሊሆነው ነው እኮ አባት በህይወት እያለ በአንድ ሀገር ሆኖ ልጁን ሳያዩ መቆየቱ በጣም ከባድ ነውና በዚህ አጋጣሚ ልጆቹን ብታሳየው ነው ብዬ መርጠው ማለት ነው። አባት ልጅ እያለው አባት በነገራችን ላይ በጣም ይጓጓል። በተለይ ለሴት ልጅ አባቷን የምትወደውና ሁላችን እናውቃለን። በጣም ነው ሁለቱም ሴት ናቸው። ይጓጓሉ አባታቸውን ለማየት። ነገ ደግሞ የሆነ ነገር ቢከሰት እንኳን አላህ አያምጣውና ሰኢድ የሆነ ነገር ቢሆን ራሷን ብትጸጸተው ሱመያ ማለት ነው። እና ከሀዩ መኖር ማለት በጣም ከባድ ነው። ከሀዩና ከሱመያ ጎን ለጎን መኖር ማለት ይከብዳል። ሁለቱ ጎን ለጎን ማለት ነው። ሀዩ በጣም ነው የምታስፈራው። እውነት ነው የምላችሁ፣ ወላሂ ነው የምላችሁ። የእሷ ጣውንት ሆኖ ለመኖር በጣም ይከብዳል። ግን በሩቅ ሆኖ አንድ ሁለት ሶስቱም እሱም ማስተዳደር ስለሚችል እሱም ብሏል፣ ማስተዳደር ይችላለሁ ብሏል። ከዚህ በፊትም ደግሞ የፍቺም ስጠይቀው አረ ችግር የለም እንዲሁም ደግሼ እንዳገባዎች ደግሼ እፈታሻለሁኝ እንደ ማንኛውም ሰው ሻንጣሽን ይዤ ውጪ አለሽም ብሎ እሱ ፍቃደኛ ሆኗል ማለት ነው። እንግዲህ እሷ ትወደዋለች፣ ታፈቅረዋለች። ሞቼ ይገኛለሁ እንጂ አንተን በፍጹም አልፈታም ብላለች ሀዩ። እሷ እንደዚህ እስካለት ድረስ መቼም ፈቅዳ የሚፋቱ አይመስለኝም። ያኔ በሩቅ ነው ሱመያ። ልጆቹን ብታሳዩ ተገቢ ነው። የልጆችሽ አባት ነው። ብዙ ነገር አሳለፋችኋል። አብሮን ያደጋችሁትን ነገር አብሮን ያደግ ነው ብለሻል እና ልጆቹን ብታሳዩ የተመረጠ ነበረ። እንግዲህ ከጭንከሽም ምንም ማድረግ አይቻልም። ልብሽ ካለች ደግሞ ልጆችን ብታሳየ የተመረጠ ነበር። ወላሂ በጣም ያሳዘነኝ ሲያለቅስ በጣም አንደኛ ሀዩ ጥፋተኛ በመሆኗ ያኔ የእሷን ህይወት ለመዳን ልጆቹን ማጣቱ በጣም ይከብዳል። ያው ልጆቹ ቢኖሩም በአይኗ ለማየታቸው በጣም ይከብዳል። እሷ ሱመያ የተለያየ ቦታ እየሄደች እየተደበቀች ብቻ ከባድ ነውና አላህ ሂዳያ ይስጣት ለሱመያም፣ ለሱም ደግሞ አላህ ቀልብ ይስጣውና ኢንሻአላህ የሚገናኙበትን ቢደረግ ጥሩ ነበር ብዬ አስባለሁ። ውድ ቤተሰቦቼ ሀዩ በጣም ከባድ ናት። ጓደኞቿ ሳይቀሩ ነው ድብደባ የምታቀርበው ማለት ነው። በሰሞኑ አይታችኋልና አንዳንድ ጤነኛ አትመስለኝም ስላያት። ብቻ ለለሳ ሚዲያ ስጣት፣ ለሱመያ ማላ ቀልብ ስጣት፣ የሚገናኙበትን ቦታ ብታስተካክል። ሌላ በቀሩ እንኳን ልጆችን አሳይተው ብትሄድ መብቷ ነው ማለት ነው። ለማንኛውም ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁኝ። የሆነችሁ ደግሞ ላይክ አድርጉት፣ አይከፈልበትም። ኢንሻአላህ በቀጣይ ፊት እስከምንገናኝ ድረስ መልካም ቆይታ እንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።